ለባሌ ደስ ያለኝ ነው ምገዛለት ለወደደኝ ለሚያፈቅረኝ ለሚንከባከበኝ ትኩረት ለሚሰጠኝ ለሚያዳምጠኝ ለሚያበረታታኝ ባሌ ደስ ብሎኝ ነው ምገዛለት የተወደደ መገዛት አያቅተው ተገዙ ከሚለው ህግ ይልቅ ውደዱ የሚለው በጣም ከባድ ነው በእኔ ሐሳብ ለምን ከነማንነቴ ነው የሚወደኝ ከነ ችግሮቼ ከነ ድክመቶቼ እያበረታታ እየመከረ እየተንከባከበ ለሚያኖረኝ ባሌ ደስ ያለኝ ይገዛለታለሁ የሰር ያልኩት ነው ምኖረው አንበሳውን ገለህ ገዳይ ገዳይ ያልክ ፎካሪ በበላሽ ትናንት የገደልከው ያ ጥቁር አንበሳ የምትፎክርበት ምን አለህ በሞቴ ጠመንጃ አቀባብለህ ስትደግንበት ስትተኩስበት ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ ክቡራንና ክቡራት አድማጭ ተመልካቾቻችን ቢችላንድ ኢትዮጵያ በዚህ መንገድ ጀምሯል የጥይት ፍላጽ የባሩድ ሽታ ወላፈን ያፈሙዝ ነበልባል ቶን እሳት የቦምብ ብራቅ ድምድምታ የነጻነት አበባ የአንድነት ዘርሸት የእናት ምድር ቀይ ዘብ የቁርጥ ቀን ቁርጠኛው የሀገር የወገን ኃያል ጋሻ አንተ የማትቀልጠው የብረት አጥር የማትበገረው ያገር ካስማ አንተ የቁርጥ ቀን ቁርጠኛችን የህልውናችን ተሟጋች የኢትዮጵያ ኃያል ግርማ የኢትዮጵያ ደማቅ ማማ እንዳንተ ያለውን እናት ጀግና ትውልድ ደጋግማ የቁርጥ ቀን ደራሽ የእናት ሀገር ግርማ ከተወለዱ አይቀር እንደናንተ ያሉ እነ ቦምብ ኳሱ በየደረሱበት የድል ችቦ አብርተው አንጀት የሚያርሱ አሱቤ የማትረሳው ገጠመኝ ካለ እስኪ ያካፍለን በህይወትህ ደስ ብሎም ሊሆን ይችላል አዝነህበትም ሊሆን ይችላልና በተለይ በኪነ ጥበብ ዘርፍ ውስጥ ያሉ ሙያተኞች የማይረሱት ገጠመኝ ይኖራቸዋል ያንተ ደግሞ ለየት ያለ ክስተትም እንዳለ ሰምቻለሁና እስኪ ያካፍለን በህይወቴ የማረሳው ገጠመኝ ቅድም ከነገርኩህ ሁለት መጽሐፎች ውስጥ ሞትሽ የሚለው መጽሐፍ 17 ዓመት የኖረውን ትዳሬን ስላፈረሰው እሱ የመጨረሻው መራር ገጠመኝ ነው ከዛ በዘለለ ያሉት በሙሉ እንትን አሉ ይሄ ትልቁ ገጠመኝ ነው አድማጭ ተመልካቾቻችን እየተወያየን ያለነው ከገጣሚ ደራሲና ተዋናይ ሶባለው ካሳ ጋር ነው ፕሮግራማችንን ቻናላችንን ሰብስክራይብ እንደምታደርጉ ተስፋ እናደርጋለን አብራችሁን ቆዩ በመጽሐፍህ ድርሰት በመድረስህ 17 ዓመት በላይ የነበረ ትዳር ማጣት በጣም ከባድ ነው አይደለም ትዳርን ማጣት ለሁለት ቀን የተዋወቀውን ጓደኛ ማጣት ይቸግራል ይሄ ምንድነው ለጥበቡ የሚከፈል መስዋዕትነት ነው ሁሉም በየራሱ የህይወት መንገድ ውስጥ እየከፈላቸው ያሉ መስዋዕትነቶች አሉ ስለዚህ በዝርዝር እንዴት መቼ በምን ምክንያት የሚለውን ዲቴይል ወደፊት የምናወራበት ይሆናል የዛሬው አጀንዳችን ግን አምስተኛ መጽሐፍን ለማዘጋጀት በሂደት ላይ ነው ያለው ባለኝ መረጃ መጽሐፍህ ጥንቅቅ ብሎ አልቆ ለህትመት ማተሚያ ቤት ገብቷል ስለዚህ ቀድመ ማተሚያ የቻሌንጅ ተዘጋጅቷል የ300 ብር ቻሌንጅ ነው ቻሌንጁን አሁኑን እንቀላቀል
በገጣሚ ደራሲና ተዋናይ እሱ ባለው ካሳ ስም የተከፈተ የኢትዮጵያ ንግድ ባንክ አካውንት ቁጥር በዚህ እያስገባን አይዞ በርታ ልንለው ይገባል። ከዛም ባለፈ ደግሞ መጽሐፎቹ መነበብም ስላለባቸው ለወዳጅ ዘመዶቻችን ልናደርስ ይገባል። የዛሬው መልእክታችን ነው። አሱቤ የምታስተላልፈው መልእክት ካለ እድሉን ተጠቀመበት። እድሉ መሰጠት ከሰጠኝ ዘንዳ ማስተላለፍ የምፈልገው መልእክት ማህበረሰቡ ያንተን ችሎታ ተረድቶ ያንተን ልፋት ተረድቶ ያንተን አቅም ተረድቶ በህትመትም ሆነ በግዢ እንዲያግዝህ ጥረት ማድረግ አለበት ብዬ ነው የማስበው። ብዙ ደራሲያን ብዙ ወጣት ደራሲያን አሳታሚ ያጣው ሲንጓለሉ ሲጨነቁ ይታያል። ስለዚህ ይሄንን ለመቅረፍ ቅድመ ህትመት የሚባለው አሁን እየመጣ ያለው ለወጣቶችን ለመርዳት መጽሐፎችን ቅድሚያ እየገዙ ብሩን እየሰጡ እንዲታተም የሚያደርጉበት መንገድ ቢለመድ ቢበረታታ ብዙ ወጣት ደራሲያንን ልናገኝ እንችላለን። ማህበረሰቡ ይሄንን እንዲያደርግ ጥሬን አስተላልፋለሁ። ብዙ ማመስገን የምፈልጋቸው ሰዎች አሉ። ሁሉንም በተለይ በአምስተኛ መጽሐፌ ላይ የተሳተፉትን በሙሉ ማቃቸውንም ማላቃቸውንም ቻሌንጁን ብቻ አይተው ምንም የማያውቁ ልጆች ሁሉ በጣም ከፍተኛ ተሳትፎ አድርገውልኛል። ዳይ ስለነበርክ በጣም እጅግ አመሰግናለሁ። መጽሐፍህ ለህትመት ከበቃ በኋላ ደግሞ የአንባቢ ፊድባክ ምን ይመስላል የሚለውን እና ያጋጠመህ ነገሮች ሁሉ በዝርዝር እናወራለን። መልካም ጊዜ ይሁንልን። ቻው። እኔም በጣም አመሰግናለሁ እንግዲህ አድርገህ ስለጋበዝከኝ።